በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን አባቶቼ፣ ወንድሞቼና እህቶቼ ይህ ህላዊ ቅዱሳን የተባለው ገጽ በየዕለቱ የቅዱሳን አባቶቻችን አነዋወር ተጋድሎና ታሪክ እንደ እግዚአብሔር መልካም ፈቃድ የሚዘከርበት በመሆኑ ለሁሉም ይዳረስ ዘንድ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድንግል ማርያም ስም እንጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ጥቅምት 21 ቀን በዚህች ቀን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ ለፀሐይ ጽድቅ ሰማዩ እንተሰረቀ ዲቤኪ ወአንበልበለ ዋዕዩ ማርያም ክብረኪ ጠበብተ እስራኤል ያርእዩ በልብሰ አሮን ካህን ደርከኖ አጽገዩ ወሮማነ ወርቅ ካይበ በአውዱ አፍረዩ። በዚህችም ቀን የነብዩ ዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገስጻቸው ነበረ። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72 አርድእት በ36 ቅዱሳት አንስት ላይም የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በስጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁ ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ ሀገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢትም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ነብየ ምህሮ ወግሳጼ ወልደ ባቱኤል ኢዩኤል በሊሃ ልሳን እምነ ማሂጼ ከመ አንተ ትብል ሶበሃልቀ ወርሃ ድንጋጼ በረከት ቆመ በክርስቶስ ዘአልቦ ሆጻጼ ህየንተ በልአ ቅድመ አንበጣ ወእጼ። በዚህች ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲሁም በጸሎተ ኃይልን እኛን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። በዚህችም ቀን ክብር ይግባውና ጌታችን ኢየሱስ ከሙታን ያስነሳው የቅዱስ አልዓዛር ስጋው ከቆጵሮስ ሀገር የፈለሰበት ሆነ። ክርስቲያን ነገስታትም አንዱ ስጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፣ ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ስጋው ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብርና በመዘመር በማመስገን ተቀበሉት። በአማረ ቦታም አኖሩት። በዚህችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ለዘአፍለሶ ንጉሥ ሀበ ቁስጥንጥንያ እምነ ቆጵሮስ አመበሳይኑ ተረክ በዘምስለ መጽሐፍ ቅዱስ ዘይቤ ዝንቱ ስጋ አልዓዛር ቅዱስ አርከ እግዚእነ ኢየሱስ ክርስቶስ። በዚህችም ቀን ለከበረች ሀገር ኢየሩሳሌም ሊቀ ጳጳሳት የሆነ የቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ ንጉሥ ሰይፍ አርዕድ ደግሞም ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር ሀገር ታላላቆች እግዚአብሔርን የሚፈሩ የክርስቲያን አባቶች ልጅ ነው። የድቁና ማዕረግንም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በድቁናው ሹመት አገልግሎቱን ባሳመረ ጊዜ ቅስና ማዕረግ በሚገባ ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባ ሆና በከበረች ሀገር ኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔርና በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልካም ያማረ ነበረ። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስካራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው።
በእስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበርና ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤጲስቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እሊህን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። የእሊህንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎዎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ ቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድም እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራት በኋላም ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪሬ አእላፈ እምዕለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምላብኡ በውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ወረ ይማረን ኢየሱስ ክርስቶስ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።